ሃይ ጋይስ እንዴት ናችሁ? ዛሬ ከኢትዮጵያ ንግድ ባንክ ወደ ሳፋሪኮም የሚገዛ ገንዘብ እንዴት መላክ እንችላለን የሚለው ነው የምናየው። ግን ከዛ በፊት ቤተሰብ አልሆናችሁ የሰብስክራይብ በተን በመንካት ቤተሰብ እንድትሆኑ ጠይቃችኋለሁ። ለብዙ ሰው የምንደርስ ደግሞ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ እና ያው ገንዘብ ለመላክ ሁለት አይነት አማራጮች አሉ። አንደኛው ሞባይል አፕሊኬሽን የሲቢ ሞባይል አፕሊኬሽን በመጠቀም ነው። ሁለተኛው ደግሞ ዲያል ነምበራቸውን በመጠቀም ነው መላክ እንችላለን ማለት ነው። ፎን ምትለዋለች የመደወያ እንትኑን ነክተን እንገባለን። እዛ ገብተን የነሱን ዲያል ነምበር በመጻፍ እንደውላለን ማለት ነው። እንደዚህ ደውለን ሎጊን እናደርጋለን። ሎጊን ካደረግን በኋላ ፓስወርዳችንን የራሳችንን ፓስወርድ እናስገባለን እዚህ ጋር። ከዛ አምስተኛ ላይ ያለው የተለያዩ ኦፕሽኖች አሉ። ከነሱ አምስተኛ ላይ ያለው ሞር ኦፕሽን ምንውን እንለካለን። ከዛ ለሁለተኛ ጊዜ አምስት ሞር ኦፕሽን እንለካለን ማለት ነው። ለሶስተኛ ጊዜ አሁንም ሞር ኦፕሽን የሚለውን እንለካለን። ከዛ የመጨረሻ ጊዜ ለአራተኛ ጊዜ ሞር ኦፕሽን የሚለውን እንለካለን ማለት ነው። እንደዚህ ስንለካ አራተኛ ላይ ትራንስፈር ቱ ዋሌት የሚል ኦፕሽን አማራጭ ያመጣል። አራትን እንለካለን ማለት ነው። አራትን ነክተን ስንገባ እንደዚህ አንድ ላይ ትራንስፈር ቱ ኦን ቴሌብር ዋሌት የሚል አማራጭ ያመጣል። ሁለት ላይ ደግሞ ትራንስፈር ቱ ኦን ኤምፔሳ ዋሌት የሚል እንትን ያመጣል ማለት ነው። ሁለት መንከተል የለባቸው። ሁለቱን ከነካችሁ ኤምፔሳ አካውንት ዋሌቱ በዚህኛው በሲቢ ስልክ ቁጥር ወይም በኖርማል በሲቢ የኛው ሞባይል ባንኪንግ በተከፈተው ስልክ መሆን አለበት። ስለዚህ ምንድነው የምታደርጉት? ሞር ኦፕሽንስ የሚለውን ሶስተኛ ላይ ያለው ትነካላችሁ። እሱን ስትነኩ አንድ ላይ ትራንስፈር ቱ ኤምፔሳ ዊ ሳፋሪኮም ፎን ነምበር የሚል ያመጣል። ያንን እሱን ነው የምትነኩት። አንድ ስታስገቡ ፕሊስ ኢንተር ፎን ነምበር ይላል። ኤምፔሳው የተከፈተበትን የስልክ ቁጥር ማለት የምታስገቡት እዚህ ጋር ታስገባላችሁ። ከዛ መላክ የፈለጋችሁትን ገንዘብ መጠን ታስገባላችሁ ማለት ነው እዚህ። ከዛ አንድን ትጫናላችሁ። ከዛ ሪማርክስ የሚላችሁ ታስገባላችሁ። ለምሳሌ ያስገብቻለሁ እዚህ። ከዛ አንድና ከሁለት ሌሎች አማራጭ የተመቻችሁን ታስገባላችሁ። ከዛ የስ ትላላችሁ። የስ ስትሉ በቃ ይልካል። ይኸው ገብቷል ማለት ነው። ኮምፕሊት ብሏል። እንደዚህ አድርጋችሁ ጨርሱት ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ።